ሰላም እንደምናችሁ ቅዱሳን፣ ይህንን ድምፅ የምትሰሙ ሁሉ አብራችሁኝ ይህንን ጸሎት ጸልዩ። እግዚአብሔር ሁልጊዜም ለልጆቹ በማለዳ በጠዋት የሚለቀው መንፈሳዊና ፊዚካላዊ የሆኑ በረከቶች አሉ። አብዛኛውን ጊዜ ሰዎች በረከታቸውን ከሚያስለቅቁባቸው ሰዓቶች አንዱ ማለዳ የሚባለው ክፍል ነው። ለዚያ ነው ያዕቆብ ያንን መልአክ ካልባረከኝ ብሎ ለረጅም ሰዓት ሲታገለው ቆይቶ በረከቱን ያስለቀቀበት ሰዓት ማለዳ ነው። መልአኩ እንደዚህ ነው ያለው፣ ሌሊቱ አቀላልቷልና ልሂድበት ልቀቀኝ ነው ያለው። ሌሊቱ አቀላልቷል ማለት ሌሊቱ እየነጋ ወደ ማለዳ እየገባ ነው ማለት ነው። በዚያ ሰዓት ላይ ነው ያዕቆብ በረከቱን የተገናኘ። አሁን በዚህ ማለዳ ይህንን ጸሎት አብራችን ጸልዩ። እግዚአብሔር አባቴ፣ በምወጣበት ስፍራ ሁሉ ያንተ መገኘት ከኔ ጋር ይሁን። እወጣለሁ፣ አንተ ከኔ ጋር አለ። በጌታ በኢየሱስ ስም የምረግጥበት ስፍራዎች ሁሉ የእግዚአብሔር መገኘት ከኔ ጋር ነው። እግዚአብሔር አምላኬ፣ ስወጣ አንተ አብረኸኝ ውጣ። በእኔ ፊት ላይ በኢየሱስ ስም እግዚአብሔር አባቴ ያንተ መልክ ይታይ። እጆቼን ተጠቀም፣ እግሮቼን ተጠቀም፣ አእምሮዬን ተጠቀም። ቀኔን በኢየሱስ ክርስቶስ ስም የተባረከ አድርገው። መጽሐፍ ቅዱስ ሲናገር ቀኖቹ ክፎች ናቸውና ባርኳቸው እንደሚል አሁን ቀኔን እባርካለሁ። በጌታ በኢየሱስ ስም ቀኖቼ የተባረኩ ናቸው። ይህ በዚህ ማለዳ የምጀምረው ቀን ለእኔ የእረፍት ቀን ነው። ለእኔ የበረከት ቀን፣ ለእኔ የስኬት ቀን ነው። ለእኔ እግዚአብሔር ያዘጋጀው ቀን ነው። ዳዊት እግዚአብሔር ያዘጋጃት ቀን እቺ ነች ብሎ ሲዘምር እግዚአብሔር ያንን ቀን ለሱ ለመልካም እንዳደረገው፣ ያንን ቀን ለሱ ለድል እንዳደረገው እግዚአብሔር አባቴ ዛሬ እኔ ደግሞ እንደዚህ ይላል፣ በዚህ ማለዳ አንተ ለኔ ያዘጋጃት ቀን እቺ ነች። በዚህ ቀን ውስጥ በረከቶቼ በኢየሱስ ስም ይለቀቁ። ቀኔ በኢየሱስ ክርስቶስ ስም የተባረከ ይሁን። በዚህ ማለዳ በረከቴ ይለቀቅ። በዚህ ማለዳ የኔ ስኬት ይለቀቅ። በዚህ ማለዳ እግዚአብሔር አባቴ መልሶቼ ይለቀቁ። ያንተ ድምፅ በሕይወቴ ላይ ይለቀቅ። የእስራኤልን ሕዝብ ከድርቅ ወደ ልምላሜ ያመጣ ያንተ ድምፅ አሁን በጌታ በኢየሱስ ስም በዚህ ማለዳ ይለቀቅ። አሁን በጌታ በኢየሱስ ስም በዚህ ማለዳ ይለቀቅ። የደረቀውን ነገሬን የሚያለመልም ያንተ ድምፅ አሁን በኢየሱስ ስም ይለቀቅ። ቀኖቼ በኢየሱስ ስም የበረከት ናቸው። እወጣለሁ፣ በጌታ በኢየሱስ ስም መውረስ ይሆንልኛል። ያንተ ሞገስ ከኔ ጋር ነውና አመሰግንሃለሁ። ቀኝህ ትረዳኛለችና አመሰግንሃለሁ። በመግባት መውጣቴ ውስጥ አንተ በእኔ ላይ ስለምትታይ አመሰግንሃለሁ። እግዚአብሔር አባቴ መጽሐፍ ቅዱስ ሲናገር የእጆችን ሥራ ባርካለሁ እንደሚል አሁን የምነካው ሁሉ ለእኔ ለበረከት ይሁንልኝ። የምሠራው ሥራ ሁሉ ለእኔ ለበረከት ይሁንልኝ። መጽሐፍ ቅዱስ ሲናገር ዮሴፍም እግዚአብሔር ከሱ ጋር ነበረና የሚሠራው ሁሉ ይከናወንለት ነበር እንደሚል ያንተ መገኘት ከኔ ጋር አለ። በጌታ በኢየሱስ ስም በቀኔ ውስጥ የምሠራው ሁሉ ይከናወንልኛል። በጌታ በኢየሱስ ስም እኔ የምነካው ሁሉ ይከናወንልኛል። እኔ የምነካው ለበረከት ነው የሚሆነው። እግዚአብሔር አባቴ ከአንተ መገኘት የተነሳ በኢየሱስ ክርስቶስ ስም የተባረከ ቀን መዋል ይሆንልኛል። ቀኔ በኢየሱስ ክርስቶስ ስም የተዋጀ እንዲሆን ጸልያለሁ። ይህ ቀን፣ ይህ ማለዳ፣ ይህ ውሎ በኢየሱስ ክርስቶስ ደም የተዋጀ ይሁን። ቀኖቹን ዋጇቸው እንደሚል አሁን በልጅህ በናዝሬቱ በኢየሱስ ክርስቶስ ስም ኃይል እዋጃለሁ። ቀኔ የበረከትና የደስታ የስኬት ነው። በጌታ በኢየሱስ ስም አሜን። እግዚአብሔር አባቴ ቀኖቼን ለመልካም ስላደረካቸው አመሰግናለሁ። የተባረከ ለኔ የበረከቴና የደስታዬ የስኬቴ ቀን ስለሆነ አመሰግናለሁ። ስለ ሁሉ ስምህ ይባረክ። ያንተ መገኘት ከኔ ጋር ስላለ ስምህን እባርካለሁ። በጌታ በኢየሱስ ስም አሜን።